ሳራ እና በቀለ በትዳር ሲኖሩ የነበራቸው ኑሮ ቀላል አልነበረም። በቀለ የመማር ትልቅ ህልም ነበረው፣ ነገር ግን አቅም አልነበረውም። ሳራ ግን ለራሷ ልብስ ሳትገዛ፣ ለራሷ ቅንጦትን ሳትመኝ የቤቱን ሸክም ሁሉ ተሸክማ በቀለ እንዲማር አደረገች። መጽሐፍ ሲያስፈልገው መጽሐፍ፣ ልብስ ሲያስፈልገው ልብስ እየገዛች በታማኝነት ደገፈችው። በቀለ ተምሮ ትልቅ ደረጃ ላይ ሲደርስ ቀድሞ የሚያውቃት ሳራ አልመጥንህ አለችው። በእሷ መሃይምነትና አለባበስ አፈረ። ያ ሁሉ የዓመታት ውለታ ተረስቶ ያለ ምንም ርኅራኄ ፍቺ እፈልጋለሁ አላት። በለቅሶ ብትለምነውም እሱ ግን የልጆቹንና የእሷን እንባ ሳይመለከት ትቷቸው ጠፋ። ሳራ እንባዋን አብሳ ወደ ሥራ ገባች። በልብሰ ስፌትም ሥራ ተሰማራች። ታታሪነቷ በሰው ዘንድ ታወቀላት። ከብዙ መከራ በኋላ የራሷን ፋብሪካ ከፈተች። ሳራ አሁን በራሷ የምትተማመን ባለሀብት ሆነች። በቀለ በሠራው ሥራ ተጸጽቶ ወደ ሳራ መጣ። እግሯ ላይ ወድቆ እባክሽን ይቅር በይኝ፣ ተመልሺልኝ እያለ ተማጸናት።